እንድታወሪ አልፈልግም። ኦኬ የራሳችን ህይወት አለን፣ የራሳችን መንገድ አለን። ሰውን ሪፖርት አድርጎልኝ አትበይ። አንቺ ነሻ መክሰስ የምትፈልጊው ቀጥ ብለሽ መጥተሽ ኤምባሲ ላይ መክሰስ ትችያለሽ። ማንም ሰውን ሂድ ክሰስልኝ ወይ ሪፖርት አድርግልኝ አይባልም። ራስሽ በራስሽ መጥተሽ ሪፖርት አድርጊ ወይ ሪፖርት አድርጊ። ኦኬ እና ሚያዝያ 28 ሰዓት 4 በኢትዮጵያ 4 ሰዓት ትገባለሁ። ያው የጌሚ ሰዓትና የጌሚ ቀን ነው። ይሄ ደግሞ ሆን ብሎ የታቀደ እኔን ከዙ ጋር ለማብጣት ኦኬ። እኔ የማንም ሰው ድጋፍ የምፈልግ ሰውም አይደለሁ፣ የማንም ሰው እርዳታ የምፈልግ ሰው አይደለሁ። ገባሻ? በጌሜ ቀን ግቢ አያገባኝም። ኦኬ ስሜን የሚባል ነገር እንዳታነሽኝ። ወይት ሳይሞን ሲ በዳማ ሚስጣረፍ ያልካን ሰው እንዳድ አትካን አዛ እና እባክሽ 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 አሁንም ተለመኝ። ሰው በስነ ስርዓት እየለመኝሽ ነው። በቃ ተይኝ፣ ከህይወቴ ውጪ። እኔ ልጅሽ አይደለም፣ አልወለድሽኝ። ኦኬ ልጅ እናቴ እንደዛ ብላ ትቆጣጠረኝ። እኔ ማንም ሰው በህይወቴ ገብቶ የኔን ህይወትን መፈትፈት አልፈቅድም። ቤተሰቦች ይሰድበሻል። ሊንዳ ኢቭን የአክስቴ ልጅ የምትይ ቪዲዮ አለ። ኦኬ ሊንዳ እናቴ ምን ብላ እንደምትሰድባት ቁጭ ብለሽ ከጎና ነሽ እየሰማሻት ነበር። ከጎና ቁጭ ብለሽ ማለት ነው። እናቴን እየሰደበች፣ እህቴን እየሰደበች፣ ወንድሞቼን እየሰደበች፣ እኔን እየሰደበች ቁጭ ብለሽ ከእሷ ጋር እየሰማሻት ነበር። አይገርመኝም። ምክንያቱም ልጅሽ እየተሰደበች ለራሱ ይስደባት እውነታቸው ናቸው ስላልሽ ማለት ነው። ብሮ ሪስፔክት አድርግ፣ እናቷን አክብር ምናምን የሚባል ነገር የለም። እናቴ እስካልተከበረች ድረስ የማንም ሰው እናት ላከብር አልችልም። እስካሁን ምንም ነገር መጥፎ የማላወራው ነገር ለዚህ ብዬ ነው። በቃ ተይ። ኦኬ ልጅሽን መያዝ ከፈለግሽ ልጃሽን መያዝ ትችላለሽ። ከኢትዮጵያ አውጥቶ ሰረቃት ነው ያልሽው። ከኢትዮጵያ ሰርቄን ለእኔ መውሰት ለጥቅም ብፈልጋት ኖሮ ወደዚህ ሀገር ቀጥ አድርጌ ማምጣት ነበር። ስላልፈለኩን ህይወቷ እንዲስተካከል ወደ አሜሪካ ሂጅ አልኳት። እኔ ደግሞ ምንም ነገር የከፈልኩት ነገር የለም። ከየት እናመጣችሁ ከየት ለራሱ አላውቅም። ኦኬ እንትን አድርገናታል፣ አድቫይስ ሰጠናታል ምናምን፣ ከጎኗ ነበርን፣ አይዞሽ እያልናት ነበር። ኦፍኮርስ አውቃለሁ። አንዳንድ ጊዜ ደግሞ ሰዎች ሲሆን ጭንቅላታችሁ በደንብ አድርጋችሁ ከፈት አድርጋችሁ አስቡ። ኦኬ እስካሁን የተሰደቡት እኔ ይበቃኛል። በጣም ሰልችቶኛል። በቃ እኔ ማንም ሰው ሰደበኝ ምናምን ብሎ ተናግሬ ማለት ነው እንደፈለገው ሰው መሳደብ ይችላለሁ ብሎ። አንቺ ግን የቀረባ ሰው ነሽ። የቀረባ ማለው እንጂ ሆነሽ ትደውሉ ባካችሁ። አንቺ የቀርብ ሰው ስለሆንሽ ብዬ ነው እየመለስኩልሽ አለሁት። አሁንም እባክሽ ወደ ሌላ ነገር ሳይሄድ ወደ ሌላ ነገር ወሬ ሳልሄድ ሳንሰዳደብ ሳንንትን ሳንል ምናምን በሰላም እንትንትንና በሰላም እንለያ። ኦኬ አሁንም ልጅሽን ወደ እኔ አልመጣችም፣ አጠገብሽ ነው ያለችው። እኔ እኮ ወድጃት ወዳኝ እንጂ በእንትን አይደለም፣ በግዴታ ምናምን የሚባል ነገር የለኝም። አልወደም ካለችኝ እኮ ልተዋት እችላለሁ። ገባሻ? አንድ አይነት ስሜት ስላለን አብረን ያለን እስካሁን እየቀጠልን ያለ ነው። ባይኖረንም ኸላስ ራሷ ወጣ ዴዚ እኔ አልፈልግህም ማለት ከህይወቴ ራቅ ትበለኝ። አንድን ደቂቃ ማይኗን አያትም። 10 ጊዜ ልውደዳት ላፍቅራት ምንም አያገባኝ ስለሱ ኦኬ አሁን ይርዳት። ግን ራሷ እንደዛ ስትለኝ እኔ ሙሉ በሙሉ እርቃለሁ። አንቺ ከልጅ ራቅ ስላልሽኝ ግን ምርቅበት አመር የለም። ምክንያቱም ከልጅ ጋር እንጂ ከአንቺ ጋር ትዳር አላረግም። ስሜን እንዳታነሽ። ሚያዝያ 28 እያልሽ ነው። ቅዳሜ ነች። ቅዳሜ 4 ሰዓት ነው። ቅዳሜ 4 ሰዓት ደግሞ የኔ ጌም የሚጀመርበት ሰዓት ነው። ስሜን የሚባል ነገር እንዳታነሽ። የፈለግሽውን አውሪ ስለ ልጅሽ፣ ስለ አንቺ የፈለግሽውን አውሪ። ስሜን የሚባል ግን እንዳታነሽ። በደንብ አድርጌ ነው የማውቀው። እኔ ዝም ያልካቸው ነው ምንም ነገር ስለማያመጡ ህይወቴ ላይ ማለት ነው። በደንብ አድርጌ በዮኒ ማኛ ነው የታቀደው። አንደኛ ይህን ነገር በዮኒ ማኛ ነው የታቀደው። ምንም ነገር የለውም። ስላልገባት ነው እንጂ ለእሷ ነው አይደለም።
ፎሎወር መሰብሰቢያ፣ ብር መሰብሰቢያ፣ መጠቀሚያ፣ የቪው መጠቀሚያ ነው ያደረጓት ከነልጇ ማለት ነው። ለማስላ ልጅ ኬር ሰጥተውት አይደለም። ሰዎች ስለኔ ላይፍን የሰው ቤት ሄጄ አውርቻታለሁ። ጎትተው ስለወሰዱኝ ነው። እዛም ቤት እየተሰደዎች ስለነበር ነው ያልኩት። አሁን መናገር ብፈልግ የራሴን ቤት ከፍቼ እናገራለሁ። ማንም ትንቢለኝ ሰው የለም ብሮ። አንድ ሰው እንዳታስገቡብን። ሰው ማስገባት ጥፍተኛ አይደለም። አሁን ሌዴዚ ስል እየተውኩት ነው። በቃ ሌዴዚ ስል ሁሉ ነገር እየተውኩት ነው። ሌዴዚ ስል ነው እየተውኩኝ ያለሁት እንዴ። ሌዴዚ ስል መሰለኝ እየተውኩኝ ያለሁት። እንደ ሌላ ቢሆን ከማንም በላይ እኮ እሳደባለሁ። ከማንም በላይ እኮ መልሳለሁ። የማንም ሰው በእርዳታም አልጠይቅም፣ በስድብ ማለት ነው። እስኪ ፍቅር ይሻላል ከማንም በላይ ብለን ነው የሆኑ እየተሰደብን ዝም ያልኩት። ማንም ሰው የሀገሬ ልጅ ጠይቁት። እኔ አይደለም ቤተሰቦች የተሰደቡ ሀገር የተሰደቡ ዝም ማለት ነው። ግን ሁሉም ነገር እስኪ ይቅር፣ ኦኬ ችግር የለውም፣ ያልፋል 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 ያልፋል። የሚያልፍ አይመስለኝም። እንዲሁም የሚያልፍ ነገር አይመስለኝም። እና ወይዘሮ ሲና ከህይወታችን ከህይወቴ በተለይ ከወጣች ማለት ነው ከህይወታችን አለች። ከህይወቴ ከወጣች በሰላም ውጭ አልወጣሽም ደግሞ ሁለተኛ ስሜን አንሺና ሶሻል ሚዲያ ላይ ምንም ነገር አልልሽም። ቀጥ ብለን በህግ ነው የሚፈታው። አንቺ ምንም ነገር የምነጋገረው ነገር የለም። ስለ አንቺ ስም አላነሳም። ሶሻል ሚዲያ ላይ አልመልስልሽም። በህግ ቀጥ ብዬ ከነ ፕሮፌሽን ነው የማስይዝሽ። ደን በደንብ ገብቶሻል ብዬ ተስፋ አደርጋለሁ። ይህን እንድትመልስልኝ ነው የምፈልገው። ኧረ ድራማ ነው ተዘግቷል። ደግሞ አክሰንቷን ስሟት፣ አክሰንቷን ፊቷን እዩዋት። ትግራዋይት ነች እናቲቱ፣ ትግራዋይ ነች። እኔ እኛ እንመለከት ተምርኩ በቃችሁ መጮ ብቻ እኮ ነሽ የእኔ ቆንጆ። እናቲቱ ፊቷን እዩት፣ አክሰንቷንም ስሟት። ትግራዋይ ናት እናቲቱ። ግን አማራ ለምን ማስገብ መቼ ነው እናንተ የትግራይ ተወላጆች አማራ ላይ ድራማ የምትሰሩት? ምን አሁን ይኸው ተምር እያዳምጪኝ ነው ቆንጆ። ስማ ጅቦ አጀንዳ ብንሰራ ብልጽግና ላይ እንሰራለን እንጂ አንተ ዝም ብል፣ አንተ ዝም ብል። አንተ የምትታገለው ትግሬ ለመሆን ነው። ጎንደሬ፣ የጎንደር ትግሬ ነህ። በቃ ይሄ ተነቅቶናል። ይህ ያለቀ ጉዳይ ነው። በዚህ ጉዳይ ላይ ዳግም ማውራቱ ምናምን አያስፈልግም። ሚዩት ታደርጋለህ። በስ ሚዩት አድርግ። እሺ አያጅባችን ሚዩት አድርግ። አንተ ተባልኑባል። የግንቦት ሰባት አባል ሆነ ለበርካታ ዓመታት የአማራን ወጣት ስታወዛግብ የነበርክ ሰው ስላንተ እኮ አቶ ባሻ እንደው ይቅርታ ማለት በዚህ ልጅ ጉዳይ ላይ የሆነ ዝግ ስብሰባ ብናደርግ ኮሚቴው ቢመካከርበት ይህ ልጅ ዴንጀር ነው። ሶት ይቆራል። ይሄ ልጅ እኮ ይቆራረጣል። እሺ እስከዛ አውራ